ዛሬ ስለ ስፓርታከስ ነው የምናወራው ማለት ነው። አንተ በቃ ስፓርታከስ ሲባል አይምሮ ተበላሽቷል። አይምሮ ውስጥ ያለው ሌላ ነገር ነው። በቃ ይህ ሰው ግሪክ ያውኑ ግሪክ ቡልጋሪያ የሚባለው አካባቢ ላይ የተወለደው ያው የዛኔ ሮም ኢምፓየር ነው። ሮም ግዛት ነው ሲጀመር። ሮም የምትባለው የአሁኗን አውሮፓ አረብ ሀገራቶችን ቱርክ ምናምን የምትላቸውን እንዳለ ጠቅልሎ የገዛ እስከ ግብጽ ድረስ እና አልጄሪያ እና ሞሮኮን በደንብ ጠቅልል አድርጎ የገዛ ኢምፓየር ነው ግዛት ነውና ይሄ ስፓርታከስ በህይወት የነበረው ኢየሱስ ክርስቶስ ከመወለዱ ከ100 ዓመት በፊት ነው ማለት ነው። ኢየሱስ ክርስቶስም የተወለደው በሮም ግዛት ስር ነው እና ይህ ሰው በቃ አይሰማማን ወኔዋ ማለት ነው። የሮም ወታደር የራሳቸው ወታደር ነበር። ከነሱ ጋር ተጣልቶ ነው ባሪያ ያረጉት መልሰው ማለት ነውና ባሪያው ነው ግላዲኤተር ነው። ግላዲኤተርስ ማለት ባሪያ ናቸው ግን ፋይተርስ ናቸው። ከእርስ በራስም ይጣላሉ። ዋናው እሱ ነው እና ይሄ ንጉሶቹ መዝናኛ፣ ህዝቡ ማዘናጊያ ነው። የሮምን ከተማ ነዋሪዎችን ማዘናጊያ ነው። ይህ ሰው አንንም ይምጣበት ማለት ነው አስወግዶት ነው በገለ ነው የምታሸንፈው። በቃ ስማሽ ነው የሚያረጋቸው። በቃ እያጋደመ ነው የሚሰካላቸው ነው ማለት ነው። በቃ ሁሉንም እንትን ስለሚል በቃ ፌምም አለው። በቃ ተሰሚነት አለው በባሪዎቹ በግላዲኤተሮቹ በራሳቸው ዘንድ ራሱ ክብር አለው ማለት ነው። ዝም ብሎ ሰው አይደለም። ይህ ሰው ግን ይሄ ነገሩን አልሸወደውም። ድለላ ምናምን በቃ አድናቆቱ ምናምን ጭብጨባው አልሸወደውም። ባሪያ እንደሆነ አልረሳም። ገብቷል። እኔ እኮ ምናምን አላለም። ባርነቱን ለመስበር ነው ያሰበው። ወዲያው ከጓደኞቹ ጋር አምልጦ ሪቤል ያደረገው ማለት መሸሽ ምናምን መጥፋት ሳይሆን ሮምን ኢምፓየር ለመጣል ማሰብ ማለት ነው። አንተ እንዴት ነው በቃ